ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ learning how to learn ወይም እንዴት መማር እንደምንችል መማር ማለት ነው። ወይም አይምሯችን እንዴት ነው በምንማርበት ጊዜ እንዴት ነው አይምሯችን ኢንፎርሜሽኖችን ጋዘር ማድረግ የሚችለው እንዴት ነው በምን አይነት ሙድ ስንሆን ነው ውጤታማ ምን ሆነው ወይም የምን አይነት ስትራቴጂዎች አይምሯችን እንዴት ነው ኦፕሬት የሚያደርገው ኢንፎርሜሽኖችን ጋዘር ለማድረግ እንዴት ነው በምን አይነት ሁኔታ ነው መጠቀም ያለብን የሚለውን ስትራቴጂ እናያለን ማለት ነው። በመጀመሪያ learning how to learn ማለት እንግዲህ በመጀመሪያ እንዲያውም ይሄ በጣም ወሳኝ ኮርስ ነው ማለት እንዴት መማር እንዳለብን መማር ራሱ በጣም ወሳኝ ነገር ነው። ምክንያቱም የመጀመሪያ ምንድነው ምክንያቱም learning how to learn ምንድነው አይምሯችን እንዴት ኦፕቲመም ላይ ወይም በተሻለ ኤፊሺየንሲ እንዴት እንደሚሰራ ማወቅ ያስችለናል። the second one is what identify your preferred learning style ነው። ሁሌም የለርኒንግ ስታይላችን በምን አይነት ሁኔታ ብንማር ነው የተሻለ ለምሳሌ የተለያየ ሰው የተለያየ ፕሪፈራል ለርኒንግ አለ የመማር ውጤታማ የሚሆንበት የተለያየ ነው። ለምሳሌ አንድ ሰው ምንድነው ቪዥዋሊ በማየት ይማራል። በማየት የሚማር ሰው አሁን ልክ መካኒክሶች አሁን መካኒክ ሰው ምንድነው በማየት ይማራሉ። ቴክኒካል የሆኑ ሰዎች አሉ። አንዳንድ ሰዎች ቪዲዮ በማየት ይማራሉ። አንዳንድ ሰዎች በማንበብ ይማራሉ። አንዳንድ ሰዎች ምንድነው ሶሻላይዝ በማድረግ ከሰዎች ጋር ሲያወሩ ከሰዎች ጋር ኮኔክት ሲሆኑ የሚማሩ አሉ። ስለዚህ እኛ ብዙ ጊዜ ቤስት የሆንበት የትኛው ላይ ነው የሚለውን ነገር ማወቅ አለብን ማለት ነው። የኛ ቤስት ስትራቴጂ የትኛው ነው በየትኛው ነው ኦፕሬት የምናደርገው። ስለዚህ የራሳችን ሙድ የራሳችን ስትራቴጂ ወይም የምንፈልገው ምርጫችን ማወቅ በጣም ወሳኝ ነው። በሁለተኛ ስንማር ምንድነው አክቲቭ ለርን ማድረግ በምናነበት ጊዜ ወይም በምንማርበት ጊዜ አክቲቭሊ ኢንጌጅ ማድረግ። ለምሳሌ ከሰዎች ጋር ሁነት ስንማር ምንድነው ከሰዎች ጋር ማውራት መቻል፣ ኮኔክት መሆን መቻል። እንዲሁ በምናነበት ጊዜ ስናነብ ምን ማድረግ ኖቶችን ማውጣት፣ ሳማራይዝ ማድረግ፣ ጥያቄዎችን መጠየቅ፣ ጥያቄዎችን መመለስ። ሁሌ ምንድነው ያን ነገር አክቲቭሊ ኢመርስ ሆነ ማንበብ። ቪዥዋል ደግሞ ስናነብ ምንድነው ፔይ አቴንሽን ማድረግ፣ ለነዛ ነገሮች ትኩረት መስጠት። ስለዚህ ምንድነው ሁሌም ቢሆን አክቲቭሊ መማር መቻል፣ አክቲቭሊ ኢንጌጅ ማድረግ ከማቴሪያሉ ጋር። ዛትስ ዋን ኢዝ ብሬክ ኮምፕሌክስ ኢንፎርሜሽን ኢንቱ ስሞለር ኤንድ ማኔጀብል ታስክ ነው። ሁሌም ቢሆን በጣም ኦቨርዌልም የሚያደርግ ትልቅ ነገሮችን ለምሳሌ አንድ መጽሐፍ መጨረስ ከሆነ እቅዳችን አንድ መጽሐፉን ምንድነው ለመጨረስ ሳይሆን መታገል ያለብን ምንድነው ስፔሲፊክ ማድረግ ወይም ብሬክ ማድረግ። መጽሐፉን በሳምንት ውስጥ መጨረስ ከፈለገ ምንድነው ዛሬ ምን ያህል ፔጅ ነው ማንበብ ያለ 30 ፔጅ ሊሆን ይችላል። ለምን ያህል ሰዓት ለ2 ሰዓት ሊሆን ይችላል። ስለዚህ ያን ነገር ምን ማድረግ ብሬክ ማድረግ ትልቁን ጎላችን። ምክንያቱም ትልቁን ጎል በምናይበት ጊዜ ምንድነው አእምሯችን ኦቨርዌልም ይሆናል ወይም እንጨናነቃለን። ስለዚህ ያን ነገር ዲላይ እናደርግ ፕሮክራስቲኔት እናደርጋለን። ስለዚህ ያን ነገር ለማስቆም ምን ማለት አለብን ማለት ነው ከትንሽ ብሬክ ማድረግ በትንሹ መጀመር ማለት ነው። ትንሿ ነገር ቢውልድ ሞመንተም አድርገው ምን ነው ሂደቱ ምን ይላል ወደዛ ውስጥ እንድንገባ እና እዛ ውስጥ ደስተኛ ሆነን ፐርፎርም እንድናደርግ ያደርገናል ማለት። ስለዚህ ሁሌም ቢሆን ምንድነው በምናነበት ጊዜ ከትንሽ መጀመሪያ ትልቁን እቅዳችን ምን ማለት ብሬክ ማድረግ ከትንሽ አይደለም ከትንሽ መጀመር። ምግብ ስንበላውና እዛ ዲሹ ያለውን አንዴ እንበላለን አልበላም ማለት። ስለዚህ ምንድነው በትንሽ ስለዚህ በትንሽ ነው መጀመሪያ ያለብን ማለት ነው። ዛትስ ዋን ኢዝ ዋት ኮኔክት ኢንፎርሜሽን ቱ ዋት ዩ ኦልሬዲ ናው አይደለም የምታውቁት ኢንፎርሜሽን ከአሁን ከምትማሩበት ወይም አሁን የምትማሩትን ከበፊት ከምታውቁት ነገር ጋር ምን ማለት አሶሺየት ማድረግ ማያያዝ ማገናኘት። ይሄ ምንድነው የበለጠ እንዳትረሱት ያ ኢንፎርሜሽን ያደርጋችኋል። ሪቴንድ እንድታደርጉት እንድታስታውሱት በጣም ትልቅ አስተዋጽኦ ያደርግላችኋል ማለት። ስለዚህ የማስታወስ አቅማችን ለመጨመር የምታውቁትን ኢንፎርሜሽን ከምታነቡት ኢንፎርሜሽን ጋር ኢመርስ ማድረግ ሊሆን ይችላል። በጣም ወሳኝ ነገር ነው ማለት ነው። ዛትስ ዋን ኢዝ ዩዝ ማይልስቶን አፕሮች ነው ወይም ጀስት የተለያየ መልቲ ሴንሶሪ አፕሮች የተለያየ መልቲ ሴንሶሪ አፕሮች ወይም ሴንሰር አለ ሴንሰሪ ወይም የማየት የመስማት የመጻፍ ኪነስቲካችን የሂሪንጋችን ቪዥዋላችን እነዚህን ሁሉን መጠቀም። ለምሳሌ ያን ነገር ምንድነው ቪዥዋላይዝ ማድረግ ማየት መቻል። ለምሳሌ ያን ነገር በድምጽ መስማት ያን ነገር ምን መጻፍ ፕራክቲስ ማድረግ ምንድነው ለርኒንጋችን በጣም ፋስት ያደርገዋል። ሪቴንሽናችን በጣም ፋስት ያደርገዋል ማለት። ስለዚህ ሁሌም ቢሆን ምንድነው መልቲ ሴንሶሪ መጠቀም ወይም መልቲ ሴንሶሪ እየተናገርን ለምሳሌ ድምጽ እያወራን ምናምን በምናነብበት ጊዜ ምንድነው ብዙ ጊዜ ሪቴንድ ይሆናል ወደ አእምሯችን ውስጥ ይገባል አይደል። እየጻፍን ኖት እያወጣን በምናነብበት ጊዜ የበለጠ እናስተውሰዋለና እንዲሁ ደግሞ ቪዥዋላይዝ እያደረግን በቃ እያየን ያን ነገር ከምናውቀው እያየን በቃ አሁን የምናውቀውን ነገር እያየን ከሆነ ደግሞ ምንድነው በአእምሯችን ውስጥ እያየን ፒክቸር ፔንት እያደረግን ከሆነ ያን ነገር ምንድነው በቃ አእምሯችን ውስጥ ብዙ አይጠፋም ማለት ነው።
ስለዚህ ይሄ ሌላ ስትራክቸር። ሌላ ደግሞ ምን ማድረግ አለብን? ቴክ ብሬክ ቱ አሎው ዮር ብሬን ቱ ፕሮሰስ ኤንድ ዲስኮንሲደር ኢንፎርሜሽን ነው። ሁሌም ምን ማድረግ አለብን ማለት ነው። አይምሯችን ምንድን ነው የሚሰራው? ምንድን ነው ብሬክ። እንግዲህ በባለፈው ቪዲዮ ብያችኋለሁ። ሁሌም ብሬክ መስጠት አለብን። በምናነበት ጊዜ፣ አዲስ ነገር በምንማርበት ጊዜ ራንደምሊ 12 ሰዓት 6 ሰዓት ያህል ኮንሱም ማድረግ የለብን። ስለዚህ ብሬክ እየሰጠን በረፍት ረፍት ጋፕ እየሰጠን ያን ነገር ማንበብና ያን ነገር መማር አለብን ማለት ነው። በብሬክ ስንሆን ምንድን ነው አይምሯችን በጣም ፐርፎርም የሚያደርግ ምንድን ነው ብሬክ ሲኖሩ ነው ማለት ነው አይደለ? ብሬክ በምንሰጠበት ጊዜ ነው በጣም ፐርፎርም የሚያደርግ ማለት ነው። The other one is reflect on what your learning methods work best for you and refine them ነው። ስለዚህ የትኛው ሜቶድ የትኛው ስትራቴጂ ለእናንተ እንደሰራ ምን ማድረግ ቼክ ማድረግ እና ለወደፊት ምንድን ነው የበለጠ ስትራቴጂ አሪፍ ስትራቴጂ ንድፋችሁ ሊሆን ይችላል እንድትማሩ ያንን መንገድ መፍጠር አስፈላጊ ነው። ስለዚህ እንዴት እንደምትማሩ የትኛው ለምሳሌ አንዳንድ ሰዎች ምንድን ነው በቃ ጠዋት ሊመቻቸው ይችላል ለማንበብ፣ ቀን ሊመቻቸው ይችላል፣ ማታ ሊመቻቸው ይችላል። ስለዚህ የራሳችሁን ሜትድ አለ። ያን ነገር ኢንኮርፖሬት ማድረግ ፐርሰናል ላይፍ ስታይላችሁ ጋር ኢንኮርፖሬት ማድረግና ምንድን ነው በጥሩ መማር አስፈላጊ ነው ማለት ነው። አመሰግናለሁ። መልካም ጊዜ